እንደምናላችሁ ክብራትና ክብራን ተመልካቾቻችን የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን የምመራው ፍጹም ተሾመ ነኝ። የፍትህ አገልግሎት አሰጣጥን ለማዘመን የሚያግዝ ቴክኖሎጂ መጠቀም መጀመሩን የከፋ ዞን ከፍተኛ ፍርድ ቤት ገለጸ። የቴክኖሎጂ ቁሳቁስ ድጋፍ ከፌዴራል ጠቅላይ ፍርድ ቤት መገኘቱንም የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደም ተናግረዋል። ምህረት ማሞ ማህበረሰቡ ካሁን ቀደም ለፍርድ ሂደቱ እስከ ፌደራል በመሄድ ያላስፈላጊ ወጪና እንግልት መዳረጋቸውን ያነሱት ፕሬዝዳንቱ የተጀመረው ቴክኖሎጂ ይህንን ችግር ለመቅረፍ እንደሆነ ነው የተናገሩት። ፍትህን ለማስፈን በቴክኖሎጂ ማስደገፍ ስራውን ቀላልና ቀልጣፋ ያደርገዋል ያሉት ፕሬዝዳንቱም በዚህም ሁሉም የማህበረሰብ ክፍሎች ተጠቃሚ እንደሚሆኑም ተናግረዋል። ሰው ከዚህ እስከ ፌደራል ከዚህ እስከ ክልል ፍርድ ቤት መሄዱ ወጪም ነው ጉልበትም ስለሆነ ይህን ሁሉ ይቆጥባል የሚል እምነት አለኝ። ከዚህ ጋር ሲያያዝ አሁን የተጀመረው ቴክኖሎጂ ይህ ማቴሪያል በፌደራል ፍርድ ቤት ነው ለኛ ሲሰጠን ያው መጥቶ የቆየ ነው። ባለፈው ሰኔ ውስጥ የፌደራል ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ እስከዚህ መጥቶ አይቶ አዲሱ እየተገነባ ያለው ህንጻንም ጭምር አይቶ ይህንም አንዳንድ ነገር መደገፍ አለበት ካሉት መሰረት በዛሬው ዕለት ቴክኖሎጂን ባለሙያ ከላይ ጠቅላይ ፍርድ ቤት በላሊኮ ከዚህ ከፋ ዞን ከፍተኛ ፍርድ ቤት ቦንጋ ከተማ ላይ አንድ ቪዲዮ ኮንፈረንስ ያው ከፌደራል ሆኖ እዚህ ቀጥታ ሰው አዲስ አበባ መሄድ ሳያስፈልግ እዚህ የሚዳኝበትን ክልሉ ፍርድ ቤትም ያው አንዳንድ የተለያዩ ኬዞችን እነሱም እንደዚህ ጠቅላይ ከታች ከሚዛን ወደዚህ መምጣት ሳያስፈልግ እንደዚህ እዚህ የኛ ባለ ጉዳዮች ታች መሄድ ሳያስፈልጉ ከወጪ ከጉልበትም ተርፎ እዚህ የሚዳኙበትን የሚሰማበትን ጉዳይ ማድረጋችሁ በጣም ደስ ይለናል። ይህም ለምንድን ነው ፊትን ተደራሽ ከማንጸር ጋር የመጣ ያለው ነገር በጣም ደስ የሚያሰኝ ነው። ይህንም መንግስት ትኩረት አድርጎ እስከ ታችኛው መዋቅር የሚያደርገው ከሆነ እኛም ደግሞ ውስጥ ገብተን ይህን የምንሰራ ከሆነ የእኛ ህብረተሰብ ከወጪ ከተለያየ እንግልት ተርፎ ባጭሩ መንገድ ያው ፊት የሚያገኝበት መንገድ ነው ለማለት ፈልጌ ነው። ይህንን ጥሩ ጅማሮ እስከ ታችኛው መዋቅር አጠናክሮ እንደሚያስቀጥሉም አክለዋል። ከማስቀጠል አንጻር ጥሩ ነው። እኛም ያው ገብተናል። ምን አሁን ቪዲዮ ኮንፈረንስ ቪዲዮ ፊትም በቪዲዮ ማግኘትም ብቻ ሳይሆን ዳታ ቤዝም አሁን ጀምረውታል። ሁሉን ነገር አሁን እኛ ሁሉንም ያስጫነውበትም ነገር አለ። አቤቶታ መሄድም ራሱ እስከ ላይም እስከ ታችም መሄድም አስፈላጊም አይደለም። ግን አንዴ ያው ይቀረጻል በቪዲዮ በቴክኖሎጂ ያው አቤቶታ ሁሉም ይሄዳል። ከዛም እዚህ ሆኖ ቀጥታ የራሱን ምላሽ የሚያገኝበትም ነገር ስላለ እኛም ደግሞ ትኩረት ሰጥተን ወደ ኋላ ከሳነድ ማስቀጠሉን እኛ አተኩረን የምንሄድበትን መንገድ እንፈጥራለን የሚል እምነት አለን። በተያያዘ ዜና ህብረተሰቡ ባለበት ሆኖ የዳኝነት አገልግሎት እንዲያገኝ የተጀመረው ቴክኖሎጂ ጠቀሜታው የጎላ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ ጠቅላይ ፍርድ ቤት ፕሬዝዳንት ገለጹ። አገልግሎቱ በሁሉም ከፍተኛ ፍርድ ቤቶች ለማዳረስ በትኩረት የተሰራ መሆኑንም የፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም ገልጸዋል። አንተነህ ፍቃዱ የፍትህና የዳኝነት ስርዓትን ዘመናዊና ቀልጣፋ ማድረግ የሚያስችል ቴክኖሎጂ በክልሉ ቦንጋና ሚዛን ከተማ በይፋ ተጀምሯል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም እንደተናገሩት በዘርፉ በርካታ ስራዎች ሲሰሩ መቆየቱን ተናግረዋል። መንግስት በተለያየ መልክ የዳኝነትና የፍትህ ዘርፉን ስራዎች ለማሻሻል በርካታ ስራዎች እየተሰሩ ነው የነበሩት። ሆኖም ያው ህዝቡ በሚፈልገው ልክ እርካታና አገልግሎት ጥራት በማምጣት ረገድ በርካታ ጉለቶች ነበሩ። እነዚህን በፍጥነት ማስተካከል እንዳለበት ታምኖ የፍትህ ትራንስፎርሜሽን ስራዎች እየተሰሩ ነው ያሉት። እዚህ ውስጥ አንዱ የፍርድ ቤቶች አገልግሎት ማሻሻያ ስርዓት ፕሮግራም ተወስዶ እየተሰራ ነው ያለው እንደ ሀገር። ከዛም እኛ የሀገሪቱ አካል ስለሆነ እንደ ክልላችንም ያንን ታሳቢ አድርገን በክልላችን የፍርድ ቤቶች ማሻሻያ ፕሮግራም ቀርጸን ለ3 አመት የሚቆይ ስራ 2016 የጀመርንበት ነው። ኦልሞስት ይሄ 2018 የመጨረሻው የማሻሻያ ፕሮግራም ማጠናቀቂያ አመት ነው። ከነዚህ ፕሮግራሞች ወደ 7 ዋና ፕሮግራሞች አድርገን ማሻሻል አለብን ብለን ያዝናቸው አሉ። በጥናት ፍርድ ቤቶች ውስጥ ያሉ ችግሮች የተለዩ ናቸው። አንደኛው የዳኝነት ነጻነትና ገለልተኝነት ችግሮች ናቸው። እነዚህን የማሻሻል
እና ዳኝነት አገልግሎቶች ነጻ ገለልተኛ ሆኖ መሰጠት መቻል አለባቸው። ካለዛ ትርጉም ያለው አይደለም የሚሰጠው የዳኝነት አገልግሎት ማለት። እሱን በበርካታ ስራዎች እየሰሩ ነው ያሉት። እንደዚሁ ተጠያቂነት ነጻነትን ጠብቆ ደግሞ ግልጸኝነትና ተጠያቂነት ስራዎች እንዲኖሩ የማድረግ ስራ ነው። የዳኝነት አገልግሎቱን ግልጽ በሆነ መንገድ መሆን አለበት ያሉት ፕሬዝዳንቱ ተደራሽነት ላይ ማትኮር አለብን ነው ያሉት። ዳኝነት አገልግሎት ለህብረተሰቡ ግልጽ በሆነ ምስጢር የሆነ አይደለም፣ ግልጽ የሆነ ስራ ነው የሚሰራው። በተለየ መልክ በምስጢር እንዲሰራ ካልተደረገ በስተቀር በዝግ ችሎት እንዲደረግ ካልተደረገ በስተቀር ግልጽ ችሎት ላይ ነው የሚሰራውና ይሄ ግልጽ ችሎቶች እንዲኖሩ አብዛኛው ፍርድ ቤቶቻችን ከክልል እስከ ወረዳ ፍርድ ቤቶች ግልጽ ችሎት ላይ ዳኝነት አገልግሎት እንዲሰጡት ህብረተሰቡ የሚሰጠውን አስተያየት ህብረተሰቡ እንዲሳተፍ ማንኛውም ተሳታፊ ተሳትፎበት ዳኝነት አገልግሎት ላይ አስተያየት እንዲሰጥ ምቹ ሁኔታዎችን ተቋማት ግንባታ ህንጻ ግንባታውን የውስጥ አደረጃጀቱን የማስተካከል ስራዎች በአብዛኛው እየተሰሩና መልካም ውጤቶች እየታዩ ያሉ ናቸው። ከነዚህ ውስጥ አንዱና ደግሞ ተደራሽነት ነው ትልቁ አገልግሎት። ሰው ገንዘብ አጥቶ አቅም አጥቶ በርቀት ምናምን ሄዶ እንትን ለማለት ትራንስፖርት ያስፈልጋል ፍትህ ለማግኘት። እነዚህ ነገሮች ላይ በቀላሉ ሰው ተደራሽ መደረግ ካልቻለ ያው ፍትህን እየፈለገ የሚያጣበት አለ አቅም በማጣቱ እና ገንዘብ ስለሌለው የትራንስፖርት ገንዘብ ሊያጣ ይችላል፣ የአልጋ ገንዘብ ሊያጣ ይችላል፣ ዳኝነት ክፍያ ገንዘብ ሊያጣ ይችላልና በዚህ ምክንያት ፍትህን የሚያጡበት አለና ተደራሽነት ትልቁ ተደርጎ እንደማሻሻያ እየተወሰደ ያለ ነው። ማህበረሰቡ ባለበት ሆኖ አገልግሎቱን እንዲያገኝ እንደምሰራም ነው የተናገሩት። ከፍተኛ ፍርድ ቤቶች ላይ የነበሩ ስራዎች ሰው ወደ ከፍተኛ ፍርድ ቤት ማዕከል ላይ ከመምጣት እዛው ወረዳ ላይ ዳኝነት እንዲያገኝ የማድረግ ስራዎችን ህግ ማሻሻያ ያደርገን ስልጣን ወደ ታች እንዲወርድ አድርገን እስከ 3 ሚሊዮን በፊት እስከ 300,000 ብር ብቻ ነበር ወረዳዎች የሚያዩት። አሁን እስከ 3 ሚሊዮን እንዲያዩት አድርገን የ3 ሚሊዮን ጉዳይ ያለው ሰው አሁን እዚህ ከፍተኛ ፍርድ ቤት አይመጣም። በፊት 300,000 አንድ ብር ያለው ሰው እዚህ ነው የሚመጣው። አሁን እስከ 3 ሚሊዮን እዛው ተደራሽ ማድረግ አሁን ከጌሻ ከሳይለም ለዚህ ብሎ ሰው ትራንስፖርት ምን እያደረገ አይመጣም፣ ከጨታ አይመጣም፣ ከጠሎ ከአዲዮ አይመጣም። በዚህ መልክ በሌሎችም ዞኖች ላይ ወደ ታች ወረዳ ወርደን ትልቅ ተደራሽ ማድረግ ችለናል። ቀጥሎ ደግሞ ማህበራዊ ፍርድ ቤቶችን ማደራጀት እዛው በቀበሌ ውስጥ እንዲሆን። ድሮ ማህበራዊ ፍርድ ቤት 500 ብር ጉዳይ ነው የሚያየው። አሁን እስከ 20,000 ብር እዛው በቀበሌው ከቀበሌው ሰው ሳይወጣ ዳኝነት አገልግሎት እንዲያገኝ የማድረግ ስራ የሰራንበት ስራዎች አሉ። እንደዚሁ ባህል ፍርድ ቤቶችን አደራጅተን እዛው ትላልቆችንም ጭምር እዛው በአካባቢያቸው በባህሉ መሰረት እንዲዳኙ የማድረግ ህብረተሰቡ በቅርበት ዳኝነት አገልግሎት እንዲያገኝ ተደራሽ የማድረግ ስራ ሰርተናል። ቴክኖሎጂን በመጠቀም ችግሮችን የመፍታትና የማህበረሰብ እንግልትን ሊያስቀር የሚችል ሁኔታ ተዘርግቶ የሚከናወን ነው ብለዋል። ቴክኖሎጂን ሰው ባለበት ነው አገልግሎት እንዲያገኝ ሳይመጣ አሁን ለምሳሌ ቪዲዮ ኮንፈረንስ አለ፣ ኢፋይሊንግ የሚባሉ ስራዎች አሉ፣ በርካታ ስራዎች አሉና አሁን የኛ ሰዎች ከወረዳ ጭምር እስከ ፌደራል ለመሄድ አዲስ አበባ ለመሄድ በርካታ የትራንስፖርት ወጪ አልጋ ሄዶ የሚጠፋሉ፣ የሚሰረቁ አሉ። ይህንን የሚያስቀሩ ስራዎችን አሁን በዚህ አመት ጀምረን አሁን የቪዲዮ ኮንፈረንስ ስራ ዛሬ ያስጀመርነው አለ በሚዛን ማዕከልና በቦንጋ ማዕከል ላይ ይሄን አስጀምረናል። ይሄው ምንድነው የኛ ዜጎች የፌደራል ጉዳይ ካላቸው እዚሁም ማስከፈት ይችላሉ። ቦንጋ ላይ ማዕከል ላይ ቀጠሮ አስይዞ ከፌደራል ጋር ክርክር ማድረግ ይችላል። አዲስ አበባ መሄድ ሳያስፈልግ ትራንስፖርት ለመንገድ ለአልጋ ወጪ ሄዶ መንገላታቱ መሰረቁ ለአደጋ ላይ ከመጋለጥም ራሱ የሚያተርፍ ስራ ነው የሰራ ነው። ሚዛን ላይ ማዕከል ላይ መጥቶ ፕሮግራም አስይዞ ክርክር ማድረግ ይቻላል። ፋይሎቻቸውን ማስከፈት ይቻላል። ጉዳያቸውን እዚህ ሆኖ የደረሰ የሚለውን መጠየቅ የሚችሉበት ስራ የተሰራበት ነው። ይሄ አንዱ ትልቅ እንትን ነው። ሁለተኛው ከፌደራል ባሻገር አሁን ቀጣይ ደግሞ አሁን ምንድነው እዚህ ቦንጋ ላይ ያለው ከፍተኛ ፍርድ ቤት ላይ ይግባኝ ያለው ሰበር ያለው ሰው ወደ ሚዛን መሄድ ሳያስፈልግ እዚህ ቦንጋ ማዕከል ላይ ሆኖ የዳኝነት አገልግሎቱን በቪዲዮ ኮንፈረንስ ማግኘት ዳኞች ላይ ቅሬታውን ምኑን ማሰማትና ክርክር ማድረግ እንዲችል መሄድ ነው። ለክርክር አሁን ሚዛን ይካሄዳል። አንዳንድ ውሳኔ ለመስማትና ፋይል ለማስከፈት የተካሄደ ያሉ ነገሮች አሉ። ይህንን እዛ መሄድ ሳያስፈልግ እዚህ ሆኖ ማግኘት እንዲችሉ የሚደረግበት ስርዓት ነው። እንግዲህ የጅምር ነው እንግዲህ በቴክኖሎጂ የጀመር ነውና ይሄን ደግሞ አጠናክረን ሌሎች ዞኖቻችን አሉ። ለምሳሌ ቀጣይ የከፍተኛ ፍርድ ቤት ወረዳዎች ላይ እንደዚሁ ቪዲዮ ኮንፈረንስ ስርዓት ወረዳን የተፈጥረን ወረዳዎች ሳይመጡ እዛ ሆኖ የጠቅላይ ፍርድ ቤቱም ከወረዳው ጋር ማዕከል ላይ ወረዳ ማዕከል ላይ ሆኖ ቀጥታ የክልሉን ጠቅላይ ፍርድ ቤትም
የፌደራል ፍርድ ቤትን ማግኘት እንዲችሉ እንደዚህ የቪዲዮ ኮንፈረንስ ስራዎችን ኮኔክት የማድረግ ስራዎች ይሰራሉ። በ2018 ዓ.ም በሁሉም ከፍተኛ ፍርድ ቤቶች እንደመስፋፋም አብራርተዋል። 2018 በምንችለው መልክ በስድስቱም በሰባቱም ከፍተኛ ፍርድ ቤቶች ላይ ማድረግ እንሞክራለን ብለን እናስባለን። አቅም ከፈቀደም አሁን ማረሚያ እዚህ ጋር በመምጣት መንገድ ላይ ታራሚዎች የሚያመልጡበት አለ። ጥበቃው ነዳጁ ምኑ የሚባልበት ርቀት ላይ አለ። ማረሚያም ላይ እንደዚሁ አንድ ስክሪን ተደርጎ እዚሁ ጋር ሆኖ ዳኞችም በዚሁ መልክ እዛው ማከራከርና ዳኝነቱን መስጠት እንዲችሉ እየተሰራ ያለ ስራ ያለ ስለሆነ ነው። ይሄ ዛሬም ከፌደራል ጠቅላይ ፍርድ ቤትና የዚህ የክልሉን ማዕከል ላይ ያስጀመርንበት መጨረሻው ፍርድ ቤቶች ማሻሻያ አመትም ስለሆነ ይህንን በተቻለ አቅም ሁሉንም አሟጠን በሁሉም ላይ የቴክኖሎጂውን የመጠቀም ስራ እናጠናክራለን ብለን ነው የምናስበውና በዚህ ልክ ያው ማህበረሰባችንም ከመደበኛ አሁን ዝግ ነው የፍርድ ቤቶች ዝግ እንትን ላይ ነው ያሉትና ከመስከረም 21 ጀምሮ ፍርድ ቤቶች ይከፈታሉ። ከዛ ጀምሮ እነዚህን አገልግሎቶች ማግኘት የሚችሉበት ስርዓት ነው የሚኖረው። በበጀት ዓመቱ የተያዘውን የልማትና መልካም አስተዳደር እቅድ ለማከናወን የገቢ አሰባሰብ ስርዓትን ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ አስታወቀም። ቢሮ በፌዴራል ገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ላይ ለዘርፉ አመራሮችና ባለሙያዎች ስልጠና ሰጥቷል። ታምራት ኃይሌ ያዘጋጀውን ቤተልሔም ምሩ ታቀርበዋለች። መድረኩን በንግግር የከፈቱት የዞኑ ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ የገቢ አቅምን ለማሳደግ ፍትሐዊ የግብር አከፋፈል ስርዓትን ለማስፈን የሚያስችሉ አዋጆች በየወቅቱ እየተሻሻሉ መሆኑን ጠቁመው አሁን በተሻሻለው የገቢ ግብር አዋጅ ላይ የዘርፉ አመራሮችና ባለሙያዎች በቂ ግንዛቤን በመያዝ እንዲያስፈጽሙ የተዘጋጀ መድረክ መሆኑን ተናግረዋል። ክልሉ አዲስ ሆኖ ከመሰረተ ወዲህ በርካታ አዋጆችን፣ ደንቦችን በማውጣት የክልሉ ገቢ እንዲሁም የዞናችን ገቢ በከፍተኛ ሁኔታ እንዲጨምር ያደረገበት ሁኔታ አለ። ለአብነት ያክል የመሬት መጠቀሚያ ግብር ማሻሻያ ተደርጓል። የኢንቨስትመንት ማሻሻያ ተደርጓል። ባለፈው ቅርብ ጊዜ ማክሮ ኢኮኖሚ ማሻሻያን መሰረት በማድረግ ከፌደራል ጀምሮ 38% እና 50% በሚል ጥናት ላይ የተመሰረተ የማሻሻያ ስራዎች የተሰሩበት ሁኔታ አለ። ከዚህ በመነሳት ቅድም እንዳልኩት የዞኑ ገቢ ከነበረበት በከፍተኛ ሁኔታ እየጨመረ እያደገ መጣበት ሁኔታ አለ። ለአብነት ያክል በ2015 ላይ 1.1 ቢሊዮን የነበረ ነው። ከዛ 2016 ላይ 1.7 የነበረበት ሁኔታዎች አሉ። 2017 ላይ 2.8 ቢሊዮን ደርሶ ወጪ ፍላጎታችን 58% የሚሆኑን የተሸፈነበት አግባብ አለ። በእነዚህ ባለፉ ጊዜያት እቅዳችንን ሙሉ በሙሉ ማሳካት ችለናል። አዋጁ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ከግብር ጫና ለመቀነስና በግብር ስርዓት ላይ የሚታዩ የፍትሐዊነት ችግርን ለመቅረፍ ትልቅ ፋይዳ እንዳለው ጠቁመዋል። ይህም በዞኑ እየታየ የመጣውን የገቢ አሰባሰብ ምጣኔን ከማሳደግ አኳያ ጉልህ ሚና እንዳለውም አስረድተዋል። ስለዚህ የገቢ ምጣኔ ማሻሻያ ማድረጉ በብዙ ጉዳዮች ጠቀሜታ አለው። አንዱ የመንግስት ገቢ አሰባሰብን ማሻሻል ነው። ለኢኮኖሚ የሚያበረክተውን አስተዋጽኦ ከፍ ማድረግ ነው። 10 ዓመት እቅድ ውስጥ ገቢ በኢኮኖሚ ውስጥ መያዝ አለበት ተብሎ ከተቀመጡት አንዱ ወደ 11% ማድረስ ነው። ከዚህ አንጻር 11% ላይ ለማድረስ ከፍተኛ ጥረት እየተደረገ ያለበት ሁኔታዎች አሉ። ሌላው ጠቀሜታው ምንድነው? ፊታዊ የግብር አከፋፈል ስርዓት እንዲኖር ማስቻል ነው። ስልጠናውን የሰጡት በክልሉ ገቢዎች ቢሮ የታክስ ትምህርትና ስልጠና ዳይሬክቶሬት ዳይሬክተር አቶ ፍቃዱ ኃይሌ በበኩላቸው ስልጠናው በዘርፉ የሚሰሩ አመራሮችና ፈጻሚዎች በተሻሻለው ገቢ ግብር አዋጅ ላይ በቂ ግንዛቤን በመያዝ ውጤታማ ስራ መስራት እንዲችሉ የሚያግዝ መሆኑን ተናግረዋል። የተሻሻለው የገቢ ግብር አዋጅ በአነስተኛ ንግድ የሚንቀሳቀሱ ነጋዴዎች የግብር አከፋፈል ስርዓት ተመጣጣኝ እንዲሆን የሚረዳ መሆኑን ገልጸዋል። ከስልጠናው ተሳታፊዎች ውስጥ አቶ አጥናፉ አዴሉ፣ አቶ አበራ ወልደ ሰንበትና አቶ ያሬድ ደሳለኝ በሰጡት አስተያየት የገቢ ግብር መሻሻሉ መንግስት ከግብር ማግኘት የሚገባውን ገቢ እንዲያገኝና ፍትሐዊና ተመጣጣኝ የግብር አከፋፈል ስርዓትን ለማስፈን የሚያግዝ መሆኑን ጠቁመዋል። በተሻሻለው አዋጅ ላይ ባለድርሻ አካላትና የግብር ከፋዩ ማህበረሰብ በቂ ግንዛቤን እንዲይዝ ከማስቻል አኳያ ትኩረት ሰጥቶ እንደሚሰሩ አስረድተዋል። በዚህ ስልጠና እንግዲህ ብዙ ነገሮች ተሻሽለዋል። ለምሳሌ ከዚህ በፊት አነስተኛ ግብር ከፋዮች መንግስት ሰራተኛውን ጨምሮ ሲጎዱ ነበረ። የግብር ጫና ነበረባቸው። ይህንን አሁን በተሻሻለው የገቢ ግብር አዋጅ ይህንን በመጠኑም ቢሆን የቀነሰና ትንሽ
ያስተካከለበት ሁኔታ አለ። ይሄ የገቢ ግብር አዋጅ መሻሻሉ ብዙ ጠቀሜታዎች አሉ። አንደኛው ኢኮኖሚ በደረሰበት ደረጃ የገበያ የእቃዎች የዋጋ ንረትን አስመልክቶ ብዙ ነገሮች ዋጋቸው ጨምሯል። ይህን አስመልክቶ መንግስት ደግሞ ባደረገው ማሻሻያ መሰረት ከግብር ከፋዩ ሊያገኝ የሚገባውን ግብርን ያገኛል፣ ገቢን ሊያጣ አይችልም። ሁለተኛ ነገር ደግሞ በግብር ከፋዩ ዘንድ የሚነሱ አንዳንድ እርሮች ነበሩ። በግብር ከፋዩ ዘንድ ጫናዎችን ይቀንሳል። የአዲሱ የገቢ ግብር አዋጅ ያው እንደ አገር አሁን ወቅታዊ የሆነውን የገበያ እንቅስቃሴ ማለት አሁን ወቅታዊ የሆነውን የገቢ አቅም ከማጎልበት አንጻር ማለት ወቅቱ ከሚያመነጨው ኢኮኖሚያዊ ጠቀሜታ ላይ ነጋዴው ያገኘውን ከሚያገኘው ገቢ ላይ በተገቢው ፍትሃዊ የሆነ ግብር በታማኝነት እንዲከፍል ከማድረግ አንጻር የገቢ አቅምን ለማጎልበት ድርሻው ከፍተኛና የጎላ እንደሆነ ነው የምንረዳው። አዳዲስ የሚወጡ የገቢ ህጎችን መመሪያዎችና አዋጆችን በወቅቱ ለነጋዴው ማህበረሰብ ማሳወቅ እንደሚገባም ተገልጿል። በቦንጋ ከተማ ለሚገኙ ለደረጃ ሐመሩሃ ለና ሀሌታ ውሃ ግብር ከፋዮች በፌዴራል ገቢ ግብር አዋጅ ማሻሻያ ላይ ስልጠና ተሰጥቷል። ከቦንጋ ከተማ አስተዳደር መንግስት ኮሚኒኬሽን ለተገኘ ዘገባም ንረትማ በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢ ጽህፈት ቤት ኃላፊ አቶ ፍሩ አበበም መንግስት የሀገሪቱን ኢኮኖሚ በሚመጥን ደረጃ የተለያዩ የገቢ ህግ መመሪያና አዋጆችን በማውጣት ተግባራዊ እያደረገ መሆኑን ጠቁመዋል። ባለፈው በጀት ዓመት በከተማ አስተዳደሩ 123% ገቢ መሰብሰብ መቻሉን የተናገሩት አቶ ፍሩም በዚህም በከተማ ገዳም ቀጠናና ሌሎች አካባቢዎች የመብራት ዝርጋታም የኮሪደር ልማት ስራ ለተለያዩ ልማት ተነሺዎች የካሳ ክፍያ ላይ ትኩረት ይሰጣል ነው ብለዋል። ከታክስ ለመሸሽ የሚደረገውን ጥረት ለመከላከል በሚያስችል መንገድ የተወሰኑ የግብር አዋጅ ቁጥር 979/2008 ድንጋጌዎችን በማሻሻል የታክስ ስርዓቱን መሰረታዊ የታክስ መሪሆችን ለማሳካት በሚያስችል መልኩ እንዲቀረጽ ማድረግ አስፈላጊ ሆኖ ተገኝቷልም ብለዋል። በ2017 በጀት ዓመት የገቢ ህጎችን ማስከበርና ያልተሰሩ ኮዶችን ለይቶ ገቢ በመሰብሰብ ጠንካራ ስራ ተሰርቷል ያሉት አቶ ፍሮም ግብር በወቅቱ ያለ መክፈልና ደረሰኝ ለተገልጋዩ መቁረጥ ባህል ያለ ማድረግ ችግር እንደነበረ ተናግረዋል። በስልጠናው መድረክ ላይ ተገኝተው ንግግር ያደረጉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመም አዳዲስ እንደ ሀገር የሚወጡ የገቢ ህጎችን መመሪያዎችንና አዋጆችን በወቅቱ ለነጋዴው ማህበረሰብ ማሳወቅና መግለጽ ለአዋጁ ተግባር ሚናው የጎላ መሆኑን ገልጸዋል። ስልጠናው ግብር ከፋዩ ማህበረሰብ በአዋጁ ዙሪያ ሙሉ ግንዛቤ እንዲይዝ የሚረዳ በመሆኑም በገቢ ግብር ስርዓቱ ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ማድረግ የሚቻል መሆኑ እየታመነበት ነው ብሏል። በከተማ አስተዳደሩ በ2017 በጀት ዓመት በተሰበሰበው ገቢ በብዙ ሚሊዮን የተለያዩ የመብራት የውስጥ ለውስጥ መንገድ ጥገናና የካሳ ክፍያና የካፒታል ስራዎች እየተሰሩ መሆናቸውንም አስረድተዋል። የታክስ ማስከፊያ ምጣኔው ከወቅታዊ የኢኮኖሚ ሁኔታ ጋር የተመጣጠነ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋትና ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር ያደርጋልን ብሏል። የስልጠና ሰነዱን ያቀረቡት የክልል ቢሮ የግብር ጥናትና ህግ ማዕቀፍ ማሻሻያ ዳይሬክተር የሆኑት አቶ ፈቃዱ ኃይሌም የማሻሻያው ዓላማ ዝቅተኛ ገቢ ያለውን የህብረተሰብ ክፍል የሚያርፍበትን የግብር ጫና መቀነስና የግብር መሰረቱን ማስፋት ላይ መሰረት ያደረገ መሆኑን ገልጸዋል። የግብር ስርዓቱ ላይ የሚታዩ ፍትሃዊነት ችግሮችን መቅረፍ፣ አነስተኛ የንግድ እንቅስቃሴዎችን የግብር ከፋዩ ስርዓት ቀላል እንዲሆን ማድረግ፣ ካፒታልን በማቀናጀት ለኢንቨስትመንት ተግባራት ለማዋል የሚደረግ ጥረትን ማገዝ፣ የታክሱን መሰረት ለመሸርሸርና ታክስ ለማጭበርበር በር የሚከፍቱ አሰራሮችን ለመከላከልና ግልጸኝነት የሚጎላቸውን አንቀጾች ምክንያት የሚፈጥረውን ውጣ ውረዶችን ማስቀረት እንደሆነ አብራርተዋል። በቀረበው ሰነድ ዙሪያ የመድረኩ ተሳታፊዎች የተለያዩ ጥያቄዎችና አስተያየቶችን ሰንዝረው የውይይት መድረኩን የመሩት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመና የከተማ አስተዳደር ምክትል ከንቲባና የገቢ ጽህፈት ቤት ኃላፊ አቶ ፍሩ አበበም ማብራሪያ ሰጥቶበት መድረኩም ተቋጭቷል። በከፋ ዞን 4 ወረዳዎች የተጀመረውን የሻይ ልማት ስራ ለማስፋፋት እንደሚሰራ የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ተናገሩ። ዋና አስተዳዳሪው ይህንን ያሉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ ክልላዊ የሻይ ችግኝ ተከላ ስራን በዞኑ ገዋታ ወረዳ ባስጀመረበት ወቅት ነው። ዘገባው የደቡብ ሬዲዮ ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ጽዮን ታደለም
የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ዞኑ በሻይ ተክል ልማት በአንጻራዊነቱ የተሻለ ልምድ ያለው መሆኑን ጠቁመዋል። በውሹሽ ሻይ ልማት ከ1300 ሄክታር በላይ ሻይ እየለማ እንደሆነና በዙሪያው 450 በላይ አርሶ አደሮች በዚሁ ስራ ላይ መሰማራታቸውን ጠቁመዋል። የሻይ ምርት ለዓለም ገበያ እየቀረበ ለኢትዮጵያም ገቢ ያስገኘ መሆኑን የተናገሩት አቶ እንዳሻው የጥቅሙን ያህል በስፋት ያልተሰራበት ነው ብለዋል። ለሀገርና ለአካባቢ የሚያስገኘውን ጥቅም ከግምት በማስገባት ክልሉ ትኩረት ሰጥቶ ከፋ ዞንን መደገፍና በዞኑ በሚገኙ 4 ወረዳዎች ከ1.8 ሚሊዮን በላይ የሻይ መትከያ ፖሊ ተዘጋጅቶ ችግኝ የመትከል ተግባር መጀመሩን ጠቅሰዋል። ከዘርፉ የሚገኘውን ጥቅም ለማሳካት አርሶ አደሮቹ በኩታ ገጠም ማልማት የሚችሉበት ሁኔታ ከተፈጠረ ውጤታማ መሆን እንደሚቻል አስረድተዋል። የሻይ ልማትን ለማስፋፋት ወደ ኢንዱስትሪ ምርት የሚደርስ ውጤታማነትን ማረጋገጥ እንዲቻል ታስቦ እየተሰራ መሆኑን አስገንዝበዋል። ይህን ስራ በዞኑ ለማስፋፋት የተባበሩ አካላትንም አመስግነዋል። በከፋ ዞን ገዋታ፣ ጊምቦ፣ ሺሾንዴና ዴቻ ወረዳዎች የተጀመረውን ልማት አጠናክሮ ለማስቀጠል እንደሚሰራ ጠቁሞ በርካታ ዜጎች የስራ እድል እንደተፈጠረላቸውም አስታውቀዋል። የገዋታ ወረዳ ምክትል አስተዳዳሪ አቶ አረጋው ኃይሌ በወረዳው ያሉትን ጸጋዎችን በመለየት ወደ ሀብት ለመቀየር የሚደረገው ትግል የተለያዩ ለውጦች መታየት መጀመራቸውን ተናግረዋል። የክልሉ መንግስት የማይሞከር ተደርጎ የታሰበ የነበረውን የሻይ ልማት ስራ ጉዳይ በሚገባ በመገምገምና አዳዲስ ሀሳቦችን በማመንጨት በትኩረት ሰርቷል ብለዋል። በዚህ ስራ ውጤታማ ለመሆን ቦታዎችና ፈጻሚዎች ተመርጠው ለተከላ ስራ መደረሱ አስደሳች ነው ብለዋል። በወረዳው ከ2017-18 የምርት ዘመን 476190 የሻይ ችግኞችን ለመትከል የታቀደ ሲሆን ከ522000 በላይ ሻይ የሚተከል ፖሊ መዘጋጀቱን ተናግረዋል። በቀጣይ በሚኖረው ጊዜ ችግኝ ከማዘጋጀት ባሻገር ለአርሶ አደሮች ግንዛቤ በማስጨበጥ የሚዘጋጀውን ችግኝ በኩታ ገጠም የመትከል ስራ እንደሚከናወን አስረድተዋል። በወረዳው የክልሉ ምክትል አስተዳዳሪና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውን ጨምሮ የክልል የዞንና የወረዳ የስራ ኃላፊዎችና የአካባቢው ነዋሪዎች በተገኙበት ክልላዊ የሻይ ችግኝ ተከላ መርሃ ግብር ተጀምሯል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ ከፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ የጋበዝኩ የስፖርት መረጃዎችን ባልደረባችን ዘሩፋኤል ሀብታሙ ይዞ ይጠብቃችኋል። እኔ ከወዲሁ እሰናበታለሁ። ዜናዎቹን እየመራው ፍጹም ተሾመ ቆይታ አድርጌያለሁኝ። ሰላም።